ሰላም እንዴት ናችሁ? ዛሬ የኦሲዞን ስትራቴጂ የመጀመሪያ ፓርት 1 ቪዲዮ ይዘን መጥተናል ማለት ነው። ያው ብዙዎቻችሁ ስለ ኦሲዞን ማወቅ እንደምትፈልጉ፣ ስለ ስትራቴጂው እንዴት ይሰራል የሚለውን ማወቅ እንደምትፈልጉ፣ መማር እንደምትፈልጉ ጽፋችሁልኛል እና ይሄ የመጀመሪያው ስለ ኦሲዞን የምናወራበት ቪዲዮ ነው ማለት ነው። ዛሬ የምነግራችሁ የመጀመሪያ ቪዲዮ እንደመሆኑ ኦሲዞን ምንድነው? እንዴት ነው በኦሲዞን ትሬድ የምናደርገው? ምን ያክል ፐርሰንት ዊን ሬት አለው የሚለውን ነገር አብረን እናያለን ማለት ነው። የመጀመሪያው ያው ይሄን ቪዲዮ ለማየት የመጣችሁ አብዛኞቻችሁ ስለ ፎሬክስ ስለ ትሬዲንግ ብዙ ነገር ታውቃላችሁ ብዬ አስባለሁ። ምክንያቱም ስትራቴጂ መምረጥ ደረጃ ከደረሳችሁ በፎሬክስ ላይ በትሬዲንግ ላይ የተወሰነ እርምጃ ሂዳችኋል ወይ ደግሞ ትሬድ ማድረግ ጀመራችኋል ማለት ነው በሪል አካውንት እና ይህን ቪዲዮ እዛ ደረጃ ሆናችሁ ከሆነ የምታዩት በደንብ ክሊር ይሆንላችኋል ብዬ ተስፋ አደርጋለሁ። ያው ዛሬ ፎሬክስን ለመማር አስቦ የመጣ ሰው ግን ቢሰማው ይህን ቪዲዮ ቢያየው ትርጉም ላይ ሰጠው ይችላል እና ያው ምን ለማለት እንደፈለግኩ ትረዱኛላችሁ ማለት ነው። የመጀመሪያው ኦሲዞን ምንድነው የሚለውን እናያለን ማለት ነው። ኦሲዞን ምንድነው ስንል ብዙ አይነት አሁን ኦሲዞን እየተባሉ የሚነገሩ እንትኖች አሉ፣ ስትራቴጂዎች አሉ። ግማሹ ኦፕን ካንድል ነው ይላል። እንደገና ደግሞ ሌሎቹ ደግሞ የመጀመሪያው የሴሽኑ የመጀመሪያው ካንድል ነው ይላል። ብዙ የተለያዩ የኦሲ ስትራቴጂ የተባሉ የተሰሩ ቪዲዮዎችም አሉ አይቻለሁ። ይስሩ አላውቅም። እኔ ስለ ራሴ ኦሲዞን ነው የማወራው። ይህን ኦሲዞን ደግሞ ያየሁት የራሴ ስትራቴጂ አይደለም። ብዙዎቻችሁ የምታውቁት ፎሬክስ ትሬደር አለ ኤል ፎሬክስ የሚባል የሱ ስትራቴጂ ነው ይሄ። እኔ ከሱ ወስጄ ነው መተግበርና ውጤት ማግኘት የቻልኩት ማለት ነው። እና የራሴን አንዳንድ ነገሮች ጨምሬበታለሁ። እሱም በራሱ ያገኘው ስትራቴጂ ነው። እኔ ደግሞ እሱ ላይ በሱ በነገረኝ መሰረት በሱ ጋር በተማርኩት ቪዲዮ መሰረት ሀሳቡን ወስጄ ባክቴስት ሳደርግ አንዳንድ የራሴ ነገሮች ጨምሬበታለሁ። ግን ከ90% በላይ የሱ ሀሳብ ነው የዚህ ቪዲዮ ትምህርት ማለት ነው። እና በስትራቴጂ ደረጃ ስናየው እኔ ብዙ ስትራቴጂዎችን ቀያይሬያለሁ። በጣም ብዙ አይሲቲ፣ ኤስኤምሲ ምናምን የተባሉት እንደ ሰፕላይ ኤንድ ዲማንድ ሁሉንም ሞክሬያለሁኝ። ለረጅም ጊዜ ሉዝ ውስጥ ነበርኩ። ይሰራሉ አይሰሩም ማለት አይደለም። ያው የራሴም የትሬዲንግ ችግር ስለነበረብኝ ነው። ያ ማለት ምንድነው ከስትራቴጂ ጋር ለአብዛኞቻችን ፎሬክስ ትሬደሮች የሚሆኑ ስትራቴጂዎች አሉ፣ የማይሆኑ አሉ። ሁሉም ስትራቴጂዎች ይሰራሉ እና እነዛ ስትራቴጂዎች ከነዛ ውስጥ የቱ ነው ለኔ የሚሆነው ብለን መምረጥ አለብን። መጀመሪያ ምን አይነት ትሬደር መሆን እንዳለብን የትኛው ትሬደር ነኝ ብለን ካሰብን በኋላ እዛ ጋር የሚሄደውን ከኛ ጋር የሚሄደውን ፎሬክስ ስትራቴጂ እንማራለን ማለት ነው። እና አይሲቲም ትልቅ ስትራቴጂ ነው፣ ይሰራል፣ ሁሉም ይሰራል። ነገር ግን ለኔ ሄደልኝ ለኔ ይሰራልኝ ይሄ ስትራቴጂ ነው ማለት ነው። ስትራቴጂው ምንድነው? ኦሲዞን ማለት ምን ማለት ነው? የመጀመሪያው ኦሲዞን ማለት የቀኑ ኦፕኒንግ ካንድል ነው። ቀኑ ሲጀምር ማርኬቱ ሲከፈት የሚከፈተው የመጀመሪያው የኦሲዞን ካንድል ስቲክ ነው ማለት ነው። ስለዚህ ኦሲዞን ስንል ይሄኛው ነው። ይሄኛው ኦሲዞን ነው እኔ የማስተምራችሁ ማለት ነው። በቀን ውስጥ ያለው የኦሲዞን ካንድል በዚህ ስትራቴጂ ውስጥ አንድ ካንድል ነው። የቀኑ የገበያው የመጀመሪያው ኦፕኒንግ ካንድል 1 ሃወር ላይ ያለው ከታች እስከሚከፍት እስከሚዘጋ ድረስ ያለው ካንድል ኦፕኒንግ ካንድሉ ኦሲዞን ይባላል ማለት ነው። እንዴት ነው የሚሆነው? ኦሲዞን ዛሬ ማሳያችሁ በዝርዝር ስትራቴጂውን ነግራችኋለሁ እንጂ ባክቴስት ምናምን የምናደርገው በቀጣይ ቪዲዮ ነው የሚሆነው። አሁን ስትራቴጂውን ነው ማስተዋወቃችሁ እና እንዴት ነው የሚሰራው? ኦሲዞን ያችን ኦፕኒንግ ካንድል ተከትለን መጀመሪያ ላይ የቀኑን ኮንፊርሜሽን ይሰጠናል ማለት ነው። በዛን ቀን ገበያው ሲከፈት በአንድ ሰዓት ላይ ያለችው የመጀመሪያዋ ካንድል ስቲክ የ1 ሃወሯ እሷ ካንድል ስቲክ ምን ትነግረናለች? ዛሬ ገበያ ወዴት ነው፣ ቡሊሽ ነው ቤሪሽ ነው የሚለውን ነገር ትነግረናለች ማለት ነው። እንደገና ደግሞ ይሄ ስትራቴጂ ደስ የሚለው ምንድነው? ማርኬቱ ኮንሶሊዴት የሚያደርግ ከሆነ ምንም ኢንተሪ ኮንፎርሜሽን ስለማይሰጠን ኢንተር አንገባም ማለት ነው።
ሪል የሆነ ምን ለማለት ፈልጌ ነው የሚሰጠን ኮንፎርሜሽን ኢንተር ለማድረግ ትሬድ ለመግባት የሚሰጠን ኮንፎርሜሽን በጣም ክሊር የሆነና ያስተራት ያ ሞመንት እስከሚፈጠር ድረስ ምንም አይነት ኢንተር አንልም ማለት ነው። ባይም ሆነ ሴልም የምንወስደው በምንድነው ራሱ የሚነግረን የሚያሳየን ተመሳሳይ የሆነ በዛ ቀን ኦፕኒንግ ካንድሉ ኦሲ ዞኑ የሚሰራ ከሆነና በዛ ስትራቴጂ መግባት ካለብን በስነ ስርዓት ትልቅ የሆነ ፌር ቫልዩ ጋፕ ይሰጠናል። ኦርደር ብሎኮች ማርኬት ስትራክቸር ሽፍቶች ይሰጠናል ማለት ነው። ስለዚህ ለኔ ተመራጭ ሆኖ ያ ነው እና ኦሲ ዞን ማለት ባጭሩ ይሄ ነው። የመጀመሪያው የቀኑ የዋን ሃወር ታይም ፍሬም ላይ ያለው የመጀመሪያው ካንድልስቲክ ማለት ነው ኦሲ ዞን ማለት። በሁለተኛ ደረጃ ኦሲ ዞን መቼ ይከፈታል ነው። ኦሲ ዞኑ መቼ ይከፈታል? ይህ አብዛኞቻችሁ የምትጠይቁኝ ጥያቄ ነው። ትሬዲንግ ቪዲዮዎችን ላይ እንዴት ነው ይሄን ነገር የምናደርገው፣ ታይማችን እንዴት ነው የምናደርገው የሚለው ነው። እና ብዙዎቻችሁ ደግሞ እንዳትሳሳቱ ማሳስባችሁ ትልቅ ነገር ይሄ ነው። እኛ ኢትዮጵያን ያለ ነው እና ዩቲሲ ፕላስ 3 ላይ ነው ማለት ነው። ኢስት አፍሪካ ታይም ስለሆነ ትሬዲንግ ቪዲዮዎች ላይ ገብታችሁ ዩቲሲ ፕላስ 3 ላይ ለምሳሌ እንትና ናይሮቢ ያለች ሳውዲ አረቢያ ምናምን አሉ ዩቲሲ ፕላስ 3 ላይ የኛ ሰዓት አቆጣጠር እንደዛ ስለሆነ ሰዓት አቆጣጠራችሁን የምታደርጉት ዩቲሲ ፕላስ 3 ላይ ነው ማለት ነው። ይሄኛም በደንብ አዳምጡኝ። ኤል ፎሬክስ ሲያስተምር እሱ ዱባይ ስለሆነ የሚያደርገው እንዴት ነው ዩቲሲ የሱ ያለበት ሀገር ላይ ፕላስ 4 ሊሆን ይችላል ማይነስ 1 ሊሆን ይችላል ብቻ እንዳለንበት እንትን ይለያያል ማለት ነው። ኦፕኒንግ ካንድሉን ለማግኘት እና እኛ ኢስት አፍሪካ ስለሆነ ያለ ነው ዩቲሲ ፕላስ 3 ላይ ትሬዲንግ ቪዲዮዎች ላይ ገብተን እናደርጋለን ማለት ነው። ከዛ ምንድነው የምናደርገው ይህን ሰዓት ካስተካከልን በኋላ ኦሲ ዞን ማርኬቱ 2 ኢኤም ላይ ሌሊት በእኛ ሰዓት አቆጣጠር 8 ሰዓት ላይ ነው የሚሆነው ሜቢ እዛ ሰዓት ላይ ሄደን ቻርታችን ላይ ያለውን ሰዓት ካስተካከልን በኋላ የዋን ሃወሯን 9 ሰዓት እስከሚደርስ ድረስ እንጠብቃታለን። 8 ሰዓት ላይ ማርኬቱ ይከፈታል። ከዛ በኋላ እኛ የምናደርገው ምንድነው አንድ ሰዓት ድረስ እስከሚሆን ድረስ አንድ ሰዓት እስከሚቆጠር ያ ካንድል የዋን ሃወሩ እስከሚዘጋ ድረስ እንጠብቃለን ማለት ነው። እንዴት ነው የምንጠብቀው? ልክ ማርኬቱ ይከፈታል ከታች 2 ኢኤም ይላል። ከዛ የ2 ኢኤም ካንድል ስቲክ የዋን ሃወሩ ይዘጋል። ያቺ ታይም ፍሬም ትልቅ ኮንፈርሜሽን አለ። በዛ ቀን ላይ ማርኬቱ ቡሊሽ ነው ቤሪሽ ነው የሚለውን ነገር ይነግረናል ማለት ነው። ያችን ማርክ እናደርጋለን። በዛን ቀን ማርኬቱ ዊክም ካለው ካንድሉ በቦዲም ከሆነ ከላይ እስከታች የተዘጋው ከላይም ከታችም ዊክ ካለው ከነው ዊክ ነው ማለት ነው ማርክ የምናደርገው። ከዛ ምንድነው የምናደርገው ያቺ ኦሲ ዞናችን ማለት ነው። ያ ግዴታ በቀጣዮቹ ሰዓታት ወይ ወደ ላይ ወይ ወደ ታች ተሰብሮ ብሬክ ተደርጎ ኮንፎርሜሽን ይሰጠናል። ከዛ በኋላ ምንድነው የምናደርገው ያ ካንድል ብሬክ ተደርጎ ወደ ላይ ኦሲ ዞናችን ተመልሶ ኦሲ ዞናችን ሪቴስት ሲያደርግ ሊሆን ይችላል ወይ ፌር ቫልዩ ጋፕ ላይ ወይ ኦርደር ብሎክ ወይ ማርኬት ስትራክቸር ሽፍት ጠብቀን ኢንትሪ እንወስዳለን ማለት ነው። ይሄ ነው ባጭሩ ኦሲ ዞን ማለት። ከዛ በኋላ እንዴት ነው የምናደርገው ስቶፕ ሎዝ እንዴት ነው የምናስቀምጠው የሚለውን ነገር ደግሞ ስናይ ስቶፕ ሎዝ የምናስቀምጠው ኦርደር ብሎክ ላይ ሊሆን ይችላል በሰዓቱ እንዳለው ወይ ደግሞ ከታች ሴል ሴር ሊኩዊዲቲ ላይ ሊሆን ይችላል። በሰዓቱ ቻርት ላይ ያለውን ሁኔታ ተመልክተን እናስቀምጣለን ማለት ነው። 1 to 3 በብዛት ይሄዳል በዚህ ስትራቴጂ ትሬድ የምናደርገው እና ባጭሩ ይሄንን ይመስላል። እኔ በጣም ብዙ እዚህ ላይ መናገር አልፈልግም። ነገር ግን ከሉዝ መውጣት ብቻ ሳይሆን ብዙ ገንዘቦችን ሜክ አድርጌያለሁ በዚህ ስትራቴጂ ማለት ነው። እና አብዛኞቻችሁ ሉዝ ላይ ያላችሁ ጀማሪ ትሬደሮች በተለይ ስለ ካንድልስቲክ ስለ ፌር ቫልዩ ጋፕ ኦርደር ብሎክ ሊኩዊዲቲ ምናምን የምታውቁ ሰዎች ዘላችሁ አይሲቲ ምናምን አትማሩ። በጣም ውስብስብ የሆነ ስትራቴጂ ነው፣ ጊዜ ይፈልጋል። ትሬዲንግም ጋምብለር ነው ቁማር ነው እያላችሁ ከምትወጡ ቀላል ስትራቴጂ መርጣችሁ አይሲቲ ምናምን ከምትሉ ራሳችሁን ቀለል አድርጋችሁ ቀስ በቀስ ያኛውን ስትራቴጂ ትማራላችሁ። መጀመሪያ ላይ ግን ይሄኛው ትሬዲንግ ላይ የተወሰነች ገንዘብም እየሰራችሁ ሊሆን ይችላል ወይ ደግሞ በትንሹም እየከሰራችሁ ሊሆን ይችላል። ትሬድ እያደረጋችሁ መሰረታዊ ሀሳቡ ክሊር ስለሆነ
በዚህ ትሬድ ታደርጋላችሁ። ከዛ በኋላ ደግሞ ወደፊት ሌሎች ነገሮችን ትማራላችሁ፣ አድቫንስድ የሆኑ ነገሮችን። አሁን ላይ ግን እኔ የምመክራችሁና የምጠቁማችሁ ስትራቴጂ ይህንን ኦሲ ዞን የሚባለውን ስትራቴጂ ነው። በዚሁ ከቀጠላችሁ ቢያንስ በዚህ ስትራቴጂ በደንብ አክቲቭ ታደርጋችሁ ለ3 ወር ለ4 ወር ትሬድ ካደረጋችሁ ቢያንስ ሰርቫይቭ ታደርጋላችሁ ማርኬቱ ላይ። ባላንሳችሁን ህጉን ጠብቃችሁ ሪስክ ማኔጅመንትን ጠብቃችሁ በዚህ በቃ የፎሬክስን ህግ ተከትላችሁ ትሬድ ካደረጋችሁ በዚህ ስትራቴጂ 4 ወር 5 ወር ድረስ የሆነ ለውጥ ማየት ትጀምራላችሁ ራሳችሁ ላይ። 5 ወር 4 ወር በእርግጥ ትሬዲንግ ላይ በጣም አጭር ጊዜ ነው። ሰክሰስፉል ለመሆን ሰክሰስፉል ትሆናላችሁ እያልኳችሁ ሳይሆን ቢያንስ የምታጡትን ገንዘብ ማትረፍ ትችላላችሁ። ኢሞሽናችሁን፣ ሳይኮሎጂ፣ ሪስክ ማኔጅመንት መቆጣጠር ከቻላችሁ ማለት ነው። እና ዛሬ ይሄ የመጀመሪያው ፓርት ነው። ምክንያቱም ዘልዬ ወደ ኦሲ ዞን ፓርት 1 ብዬ ቻርት ላይ ከፍቺ ባክቴስት እያደረጋችሁና ምን ማስተማር አልችልም። መጀመሪያ ላይ ማወቅ አለባችሁ ምን ማለት እንደሆነ። በቃ ኦሲ ዞን ማለት ባጭሩ የቀኑ የ1 ሃወር ቻርት ላይ ያለች ካንድልስቲኳ ኦፕኒንግ ካንድሏ የ1 ሃወር ካንድላችን እሷ ኦሲ ዞናችን ናት ማለት ነው። በቃ ባጭሩ ይሄ ኦሲ ዞን ማለት ይሄ ነው። በቀጣይ ደግሞ ይችን የ1 ሃወር ታይም ፍሬም ላይ ያለችውን ኦሲ ዞናችንን በመጠቀም እንዴት ነው ኢንተር የምናደርገው የሚለውን ደግሞ በፓርት 2 ቪዲዮ ሰራላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉት። ፒስ